ሰላም ቤተሰቦች እንዴት ናችሁ? ዛሬም አንድ ቪዲዮ ይዤላችሁ መጥቻለሁ። እንዲህ ያሉ የትራቭል አኒሜሽን ቪዲዮዎችን እንዴት መስራት እንደምትችሉ አሳያችኋለሁ ስልካችሁን በመጠቀም። ወደ ቪዲዮው እንሂድ። አፑን ተከፍቱታላችሁ። የአፕሊኬሽኑን ስም ዲስክሪፕሽን ላይ አስቀምጥላችኋለሁ። ከእሱ አይታችሁ ከፕሌይ ስቶር ማውረድ ትችላላችሁ። ቪዲዮ ላሳያችሁ። የመጀመሪያው ዋጋ የስታርቲንግ ፖይንታችሁን ታስገባላችሁ። እኔ አዲስ አበባ አልኩኝ። አዲስ አበባ ኢትዮጵያ። ከዛ መድረሻ ቦታችሁን ታስገባላችሁ ማለት ነው። እኔ ለሳምፕል ስፔን ልበለው፣ ስፔን አልኩኝ። በመሃል ማለፍ የምትፈልጉባቸውን ከተማዎች ማስገባት ትችላላችሁ። እንደዚህ ዙም አረኩትኝ እኔ ለምሳሌ። ከዛ ካይሮ አረኩትኝ። እንደዚህ ላይኑን ፕረስ አድርጋችሁ መውሰድ ነው። ካይሮ አልኩትኝ። ከዛ በመቀጠል ዙም ላድርግና አሁንም ሩማኒያ ውስጥ ቡቻረስት አልኩትኝ አሁንም። ከዚያም ሮም ኢጣሊ። በመቀጠል ቱኒዚያ ውስጥ ልበለው፣ ቱኒዝ። እንደዚህ አድርጌ አሳያችኋለሁ። እዚህ የምትሄዱበትን መኪና፣ ባቡር ወይም ደግሞ ፕሌን ለመጨመር ስትፈልጉ እንዴት ታደርጋላችሁ መሰላችሁ? እሺ ዶቷን ጫን ብላችሁ ትይዛታላችሁ። እንደዚህ አማራጮች ይመጡላችኋል። ለምሳሌ እኔ በባቡር አልኩት ትሬን፣ ሴሌክት አልኩትኝ። ቀጣይ ደግሞ ይሄ ካይሮ ድረስ ነው። ከካይሮ ጀምሬ ደግሞ ሌላ ሞላለሁ ማለት ነው። አሁንም ጫን ብላችሁ ትይዙና ፕሌን አልኩትኝ እኔ ሴሌክት አደረኩትን። ከላይ እንደምታዩት አድ ኢሜጅ ይላል። እዚህ ስለ ከተማው የሆነ ፎቶ ካላችሁ እሱን አድ ማድረግ ትችላላችሁ። ለምሳሌ አንድ አድ አድርጌ ላሳያችሁ። ያ አድ አደረኩኝ። ከጉግል ያወረድኩት ፎቶ ነው። ሴሌክት አልኩትኝ ይሄው። አሁን ቀጣይ ደግሞ ከሩማኒያ ኢጣሊያ ያለውን እንሞላዋለን። በትሬል ልበለው ይሄን። አሁንም ሴሌክት ብየዋለሁ። ቺንዋን እዚህ አካባቢ እናቁማትና በፕሌን እንበለው። ከዚህ በኋላ በፕሌን አልኩትኝ። አሁን ደግሞ ከሮም ቱኒዚያ ያለውን በጀልባ እንለዋለን። ሳይሊንግ ቦትስ አልኩትኝ። ሴሌክት አደረኩኝ። አሁን ከቱኒዝ ስፔን ያለውን ደግሞ በፕሌን እለዋለሁ። ይሄንንም አይው ሴሌክት አደረኩትኝ። እንደዚህ አድርጋችሁ ሲጨርሱ የሰራችሁትን ማየት ስትፈልጉ ፕሪቪው ቪዲዮ ትሉታላችሁ። ምን እንደሚመስል ነው። እቺ ሳይዟን ትንሽ ሳንሳታለን። ይሄን ይመስላል። አድ ያደረኩት ፎቶ ነው ይሄ። የሰራነው ቪዲዮ ይህን ይመስላል። ስሪዲ ማድረግም ከፈለጋችሁ ከላይ እንደምታዩት 2D እና 3D ይላል። እስኪ 3D አድርገን ቼክ እናድርገው። 3D አድርጌዋለሁ። ይሄን በሚመቻችሁ ማድረግ ትችላላችሁ። አስፔክት ሬሽዮን መቀየር ከፈለጋችሁ ይሄው እንደምታዩት እዚህ ጋር አለ። ይሄን ደጋግማችሁ በመንካት ወደምትፈልጉት መቀየር ትችላላችሁ።
አሁን ቪዲዮአችሁን እንዴት ኤክስፖርት እንደምታደርጉ ላሳያችሁ። ከታች እንደምታዩት ኤክስፖርት ቪዲዮ ይላል። እሱን አንዴት ነው ትላላችሁ። ቀጣይ ሪሙቭ ዋተርማርክ ኤንድ ኤክስፖርት ዊዝ ዋተርማርክ የሚል አለ። ሪሙቭ ዋተርማርክ የሚለውን ለመጠቀም ፕሪሚየም ስለሚጠይቃችሁ ኤክስፖርት ዊዝ ዋተርማርክ በሚለው ኤክስፖርት ታደርጉታላችሁ። ይሄ ኤክስፖርት ዊዝ ዋተርማርክ አልኩትኝ። አሁን ኤክስፖርት እየሆነ ነው። ኤክስፖርት ሆኖ እስኪያልቅ ትጠብቁታላችሁ። ስለዚህ የሰራ ትራቭል አኒሜሽን እንደዚህ አድርጋችሁ ኤክስፖርት ማድረግ ትችላላችሁ። ሌላ ጊዜም በተመሳሳይ ቪዲዮ መለሳለሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉ። ይመቻችሁ።